በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ምሳምን ወይስማት በረከት ከሰይጣን ወቅመሳት እመ ቅድስት ቤተ ክርስቲያንን ትእቲ ስሜ ማርያም ጽዮን ያልፋል። የምስጋና ጌታ እናመሰግንሃለን፣ እናከብረሃለን፣ እናገንሃለን። ይህችን ሰዓት ዕለት ባርከህ ቀድሰህ ስለሰጠህን አሁንም ይህንን ጉባኤ ባርክልን። አምላካችን የበረከት አምላክ ሆይ ስራችን ሁሉ በበረከት አድርግልን። ይህንን ሐዋርያዊ ተልእኮ የተወደደ የተቀደሰ አድርግልን። ምራን፣ አስተምረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ኩሉ እኩይ ወዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ፊቴ ማርያም ሰላም ልጅ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ልጅ ወረብታ አንቲ እምአንስት ወርኩቤ ከርሥኪ ተፈሥሒ ፍሥሕት የተጸጋ እግዚአብሔር ልጅ ሳሊ ወጸልይ ምሕረተ ወልድኪ ኢየሱስ ያስተበኳት ማርዌናዊ ተማይዘነብች በእንዳናም እጅ ወያጭማ ውጭ ማይበረኔውም ድንግል ባንቺ ጸሎተ ማርያም ድንግል ወላዲተ አምላክ አብዮነ ስዕለ እግዚአብሔር ወተሳሰ መንፈሴ በአምላኪው መድኃኒት መርየም አማላመቱ ናሁኒ ዜሰ ያሰበጽሁኒ ኩሉ ትውልድ እስመ ገብርኤሊተ ኃይለ አብያት ወቅዱስ ስሞ ሳሉኒ ለትውልደ ትውልድ ለለ ይፈርህዎ ወገብረ ኃይለ ዘምስራይቶ ዘሮሙ ለለ ያቁሙ ሊማልቁን ሰቶሙ ላያዳን መናብርቲሆሙ አይቤሆሙ ለትሑታን ወአዝገቦሙ በረከቱ ለርዋት ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሁ ተዘክረ ሳይሉ ዘይቤሎሙ ላዊነ አብራውን እኔተየፍትኒ የማይሰሩ የሙጠቡ ባርክኒ ወቅድስኒ ወእዝግብ በረከት በከመባሪክ እየለ እግረ ፍቅሩች ውዳሴ ያለ ዘጠን ማርያም ድንግል ወላዲተ አምላክ የተነበበ ደተሰኑ ተቀደስ ያግዝ ወላደ ብዙ በትግባር ተተካቱ ሊለነ ቅዱስ የተስፋ ሁሉ አበሳን አበሳ ኃጢአታችን ይቅር በለን። ይህንን ያቀረብነውን ጸሎት ወደህ ተቀበልልን። የምሕረት አምላክ ሆይ በምሕረትህ አስበን። አምላካችን ሀገራችን ኢትዮጵያን በምሕረትህ አስባት። ሁሉንም ከመከራ ከችግር ከፈተና ከግድያ ሰውርልን። የሞቱትን ሁሉ ነፍሳቸውን በገነት ያሳርፍልን። ሐዋርያዊ ተልኳችንን የተወደደ የሰመረ አድርግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ወተመልክቶ አድኅነነ ወአድኀነነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ኦ ጌታዬ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ልጅ ወረብታ አንቲ እምአንስት ወርኩቤ ከርሥኪ ተፈሥሒ ፍሥሕት የተጸጋ እግዚአብሔር ልጅ ሳሊ ወጸልይ ምሕረተ ወልድኪ ኢየሱስ ክርስቶስ
መንፈስከ እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ወአንትሙ ዘትሬኡ ወይሬኡ ወፈተው ይስሙ አንትሙ ዘትሰምዑ ይሰምዑ ለክሙ ሰብእ ብፁዓት አዕይንቲክሙ ለርእያ ወአሕዛኒክሙ ለሰምዐ ወከማሆሙ ለነኒ ረሴነ ድሉዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ መሰረቶሙ ለቅዱሳን አምላከ አማልክት ይቅርታ አስተጋባተነ ቅድስት ቤተ ክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቤተ መዘክርና ማህበራት የበላይ ኃላፊ ብፁዕ አባታችን ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣
የምስካየ ኅዙናን መድኃኔዓለም የበላይ ኃላፊ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር የሀገረ ስብከቱ ዋና ስራ አስኪያጅ፣ የተከበሩ መጋቤ ተአምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች፣ የክፍለ ከተማ ሊቃነ ካህናት፣ ልዩ ልዩ ሰራተኞች፣ የአድባራት የገዳማት አስተዳዳሪዎች፣ ዋና ጸሐፊ፣ ምክትል ሊቃነ መናብርት፣ በዚህ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን ሁላችሁም እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጀመሪያ ደረጃ ብፁዓን አበው ሊቃነ ጳጳሳት በዚህ ቅዱስ ስፍራ እኛን ለማስገባት ስለተገኙ ከፍ ያለ ምስጋና እንድታቀርቡልን ጠይቃለሁ። እንግዲህ ሊቃውንቱ በዝማሬ ሲነግሩን እንደነበረው በዚህ በቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ይቤሎ ማትያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን። ዛሬ እዚህ ጋር ቆሜ ከመናገሬ በፊት ብዙዎቻችሁ እንደምታውቁት እናንተ የተቀመጣችሁበት ስፍራ ሆኜ ብዙ ሊቃነ ጳጳሳትን ተቀብያለሁ፣ ሸኝቻለሁ። ይሄ የአዲስ አበባ ሀገረ ስብከት ጠባይ ነውና ምን ለማለት ፈልጌ ነው? ከኛ በፊት ብዙ ሰዎች ነበሩ፣ ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ። ከዚህ በኋላ ብዙ የምንገናኝባቸው መድረኮች ስለሚኖሩ ከኔ ጋር በቀጣይ ብዙ እንነጋገራለን። እዚህ ያሉ ብፁዓን አበው ሊቃነ ጳጳሳት ሁሉም መልእክት ቢያስተላልፉ ደስ ይለኝ ነበር። ነገር ግን ታላቁ አባት ብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ ሁሉንም ብፁዓን አበው ሊቃነ ጳጳሳት በመወከል ትምህርተ ወንጌል፣ መልእክት፣ ቃለ ምዕዳን አድርገው በጸሎት ይዘጉልናል። ወደ ብፁዕ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና ሊቀ ጳጳስ እንዲሁም ብፁዓን ሊቃነ ጳጳሳት፣ በዚህ አደባባይ የምትገኙ የቤተ ክርስቲያናችን ሊቃውንት እንዲሁም የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ የቤተ ክርስቲያናችን ምዕመናን እንኳን ከዚህ ሰዓት ከዚህ ዕለት በሰላም አደረሰን። ኩኑ ታቦተ መንፈሳዊ፣ መንፈሳዊ ቤት ለመሆን ተሰሩ። ይሄንን ቃል የተናገረው ሰባኪም አይደለም፣ አንድ ተናጋሪም አይደለም።
የመጀመሪያው ሲኖዶስ አፈ ጉባኤ የነበረው ቅዱስ ጴጥሮስ ነው። ሁኑ ታቦተ መንፈሳዊ ቤት ለመሆን ተሰሩ። ይሄ እንደ ግዝት ነው የተላለፈው። እንደ ትምህርትም ብቻ ሳይሆን እንደ ግዝት ነው። መንፈሳዊ ቤት የሆነ ሁሉ ወንድሙን ይወዳል፣ ወንድሙን ያከብራል። ከወደደው አያማውም፣ ከወደደው አይሰርቀውም፣ ከወደደው በክፉ አይመኛውም። እኒህ በዛሬው ቀን በዚህ አደባባይ ልናጅብ የመጣነው ሊቃነ ጳጳሳት፣ ሊቃውንት ሁሉ አባታችን ስራዎት የተባረከ ይሁን ለማለት ነው። ስለዚህ አጋባቴ አሌሉስ በማንኛውም በዓለም ቋንቋ ይነገር እንጂ እምነት ቤተ ክርስቲያን ምስጢሩ አንድ ነው፣ ቋንቋው አንድ ነው። እሶሳችሁ ተዋደዱ። አባታችንን ከወደዳችኋቸው አታሟቸውም፣ አትሰርቋቸውም። ፍቅር አይሰርቅም፣ አያማም። እናንተ የእነዚህ የደጋገምኩኝ በዓለም ላይ የምናገረው ቃል አለ። ለምን ከጎረቤት መማር ቀላል አይደለም። ፓፓው አይሳሳትም ይላል ሮማውያን። የማይሳሳቱት ከበታችሁ ያሉት በጣም የተራቀቁ እውነተኞች፣ አዋቂዎች፣ ሰራተኞች ስላሉት ፓፓው አይሳሳትም። ብፁዕ አባታችን በዚህ ይህንን ቤተ ክርስቲያን እነዚህን አብያተ ክርስቲያናት ሲመሩ እናንተ እውነተኞች ከሆናችሁ አባታችን አይሳሳቱ። እናንተም ትከበራላችሁ። ቅዱስ ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተላል። ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለወጥ ክርስቲያኑን ለመለወጥ አንችልም እኮ። እንዴ ምን ተንብል አለ ነፍስ ይላሉ ሊቃውንት። ይችን ቤተ ክርስቲያን ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም። የእምነቱ መሪዎች፣ የአብያተ ክርስቲያናቱ መሪዎች ከተለወጣችሁ አባታችን ምንም ስራ የላቸው፣ ይባርካሉ። ዝም ብለው ቁጭ ብለው ልጆች የተባረካችሁ ሁሉ እያሉ። ስለዚህ ባጭሩ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው አባታችን ብዙ ስራ አይኖራቸው፣ ቡራኬ ብቻ ነው የሚኖራቸው። ስማችንም እንለውጥ። ልዩ እንቁ ቤተክርስቲያን ናት የኢትዮጵያ ቤተክርስቲያን። በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት ቤተክርስቲያናችንን። የእንቁ እንዳይዝግ
ወርቁ እንዳይበላሽ፣ ወርቁ ዝገት እንዳያገኘው እኛ ተጠንቅቀን ይችን እንቁ ወርቅ የሆነችውን ባለታሪክ ቤተክርስቲያን የኢትዮጵያ ሀገራችን አምድ የሆነችውን አምድ ነው። አሁን ይሄ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ እንቁ አምድ ናት። ስለ ስነ ጽሑፏ፣ ቋንቋ፣ ፊደሏ ዓለም የሚያደንቃት ናትና እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟ የከበረ የገነነ ሆኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን፣ ስማችንን የከበረ ያድርግልን። የቤተ ክርስቲያናችን ስም የከበረች ቤተ ክርስቲያናችን የከበረች ናት። አሁንም ደግሞ እናክብራት፣ ከፍ ከፍ እናድርጋት። በዓለም ላይ የገነነች የታወቀች እንድትሆን የልዑል እግዚአብሔር ፈቃዱ ይሆንልን። የሰላም አምላክ ለሚመጣው ዓመትም ደግሞ ይህንን የዘንድሮውን ርክበ ካህናት እንዳከበርነ በሰላም እንዳሳለፍነ ሁሉ ለሚመጣውም ዓመት በሰላም አድርሶ በሰላም ይችን ቤተክርስቲያን የበለጠ ወርቅ ሆነልን፣ እንቁ ሆነች እኮ። አማኞች ሁሉ ተለወጡ፣ እኛ ተለውጠን እነሱም ለወጥነ ለማለት ያብቃን። የሰላም አምላክ ከኛ ጋር ይሁን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰድ ለዘላለሙ አሜን። እግዚእነ አምላክነ ወመድኃኒነ ኢየሱስ ካህን ሊቀ ካህናት ሠራየ ኃጢአት ወደምሳስ ያበሳ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ወዘአእምረ መንፈስ ቅዱስ ለሰረየ ኃጢአት ዓለም በደሙ ይስረይ ለክሙ ኃጢአተ ዘገበርክሙ ንስክሙ እስከ ይእዜሰ አበው ካህናት ወአኀው ዲያቆናት አግብርቱ አእማድ በበስምክሙ ኮኑ ፍትሐነ ወንጹሐነ ይእዜሰ ረሲክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በነቢይ በገቢር በሐልዮ የተሰራውን ኃጢአት እግዚአብሔር